ነብሩ ልጁን ሊበላው አድፍጦ እየተጠባበቀው እንዳጋጣሚ የሚጫወትበት ኳስ ወደ ነብሩ ሄደ። ኳሱን ለማምጣት ሲሄድ ነብሩ ጋር አይን ለአይን ተገጣጠ። ልጁም በድንጋጤ ኳሱን ጥሎ እማዬ እያለ መሮጥ ጀመረ። የልጁን ጩኸት እናቷ ሰምታ ከቤቷ ወጥታ ስታየው ነብሩ እያሯሯጠው ቶሎ ብላ ልጇን ይዛ ወደ ቤቷ ገብታ በሩን ዘጋችው። ነብሩ ግን በሩን በርግዶት ወደ እነሱ ገባ። እናቱም ልጇን በመስኮት ወሮራ እሷ ልታመልጥ ስትል ነብሩ እሷን ይዞ እዛው አስቀራል። እናም እሷን በልቷት ወጣ። ነብሩ በዚህ ብቻ አላቆመም። በዛው ጫካ ሌላም ሰው ስልክ እያወራ በሞተር እየሄደ ሳለ በድንገት ስልኩ ይወድቅበታል። ስልኩን ሊያነሳ ከሞተሩ ሲወርድ ነብሩ እሱንም ሊያድነው አድፍጦ እየተጠባበቀው ነበር። ሰውየው ነብሩን ሲያየው ደነገጠ። ቶሎ ስልኩን አንስቶ ሞተሩን ሊያስነሳ ሲል ነብሩ ሊደርስበት ሆነ። ነብሩ ሊወጣበት ሲል ቶሎ ብሎ እሱን ሸውዶ በፍርሃት መሮጥ ጀመረ። ሰውየው እንደምንም ብሎ ሩጦ ዛፍ ላይ እየወጣ ሳለ ነብሩ ጀርባውን ቦጨቀው። ግን እንደምንም ብሎ ዛፍ ላይ ወጥቶ አመለጠ። ግን ነብሩ ሊተወው አልቻለም። ሰውየው ቶሎ ብሎ ስልኩን አውጥቶ ለአህመድ ራምዚን ደውሎ አለቃ ነብሩ ሊበላኝ ነው፣ አሁን የእናንተን ታክሲ አምጥተህ አድነኝ። ምክንያቱም ያውቅ ነበር ራምዚኖች ሌግዠሪና ፈጣን የሆነ የታክሲ አገልግሎት ይሰጣል። አህመዶ ግን ይቅርታ እኛ ህንድ ሀገር ሳይሆን ዱባይ ነው አገልግሎት የምንሰጠው አለ። እናንተም ዱባይ ካላችሁ ምርጥ የሆነውን የራምዚን ታክሲ አገልግሎት መጠቀም ትችላላችሁ። ራምዚን ታክሲ። ሰውየው ቶሎ ስልኩን ዘጋን። በአቅራቢያው ወደሚገኝ ጣቢያ ደውሎ እንዲያድኑት ነገራቸው። ፖሊሶችም ቶሎ ለአለቃቸው ነገሩ። እናም ከአለቃቸው ጋር ሆነው ወደ ቦታው ሄዱ። እናም የእንስሳት ማደንዘዣ ይዘው ነብሩን በተለያየ አቅጣጫ ከበው። ነብሩን ከበው ቢተኩሱበት እሱን ማለም ስላልቻሉ አመለጠ። እናም ቶሎ ብለው ሰውየውን ሊያድኑት ወደ ዛፉ ሄዱ። ግን ሰውየውን ከዛፉ ሊያወርዱ ሲሉ ነብሩ በድጋሚ መጣባቸው። እናም አለቃው ነብሩን የሸሸ መስሎ እንዲከተለው ሩጦ ሄደ። በመጨረሻም ተሳካለት። ነብሩን ወደ ወጥመዱ አስገባው።